ፋጢማ ቢንት ሙሐመድ ረዲየላሁ አንሁ ክፍል 3። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ እንደተለመደው ፋጢማ ቢንት ሙሐመድ የረሱል ሰለላሁ ዐለይሂ ወሰለም ልጅ የሆነችውን የፋጢማ ቢንት ሙሐመድን ታሪክ ክፍል 3 ይዤ መጥቻለሁኝ። በጣም ደስ የሚልና ልብ የሚነካ ልብ የሚያሞቅ ታሪክ ነው። በጣም የወደድኩት ታሪክ ስለሆነ ነው ለእናንተ ላካፍላችሁ የወደድኩት። እርሷን በበኩሏ ነብዩ ወደ እርሷ በሚመጡበት ጊዜ እንዲሁ ታደርጋለች። ከተቀመጠችበት ተነስታም የእንኳን ደህና መጡ የአክብሮት ሰላምታ በማቅረብ ትስማቸዋለች። የፋጢማ መልካም ባህሪያትና ደግ ንግግር ከሚወደደው ስብዕናዋ የሚጠቀሱ ናቸው። በተለይ ለድሆችና ለተቸገሩ ሰዎች የነበራትን ሀዘኔታ ታላቅ አክብሮት አስገኝቶላታል። ምንም እንኳን እርሷ ብትቸገርም ያላትን ሁሉ ለችግረኞች መስጠት ትወዳለች። ለብልጭልጭ ጌጣጌጦችና ጋሻ እንዳለውና እርሱንም ሽጦ መክፈል እንደሚችል አስታውሱት። አልይም ረዲየላሁ አንሁ ጋሻውን ለኡስማን በ400 ድርሃም ሽጦ የመህሩን ዋጋ ለመክፈል ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲጣደፉ ኡስማን ረዲየላሁ አንሁ ገዝቼህ የነበረውን ጋሻ ፋጢማን በማግባትህ ምክንያት ለጋብቻህ መልሼልሃለሁ በማለት ገለጹለት። አልይና ፋጡማ በሁለተኛው ዓመት ሂጅራ የጋብቻ ስነ ስርዓታቸውን ሲፈጽሙ የእርሱ የ21 ዓመት ወጣት ሲሆን እርሷም የ19 ዓመት ኮረዳ ነበረች። የጋብቻው ስነ ስርዓት የተከናወነው በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ሲሆን በሰርጉ ቀን እንግዶች የተምርና የሃይስ ተምር በቅቤ ተለውሶ ግብዣ ተደረገላቸው። አንድ የእርሷን ባላባት የበግ ስጦታ ሲያቀርብ ሌሎቹም ያህል አበረከቱ። ጋብቻው የመዲና ሰዎችን ያስፈነደቀ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለሁለቱ ተጋቢዎች የተለያዩ የቤት ቁሳቁሶችን እንዳበረከቱላቸው ይነገራል። ፋጢማም ረዲየላሁ አንሃ ከባለቤቷ ጋር ለመኖር ተወዳጁን የአባቷን ቤት ለቃ ወጣች። ነብዩም የእርሷ ጉዳይ በጣም ስላስጨነቃቸው በረካ ረዲየላሁ አንሃ አብሯት ሄደ። አብራት ሂዳ እንድታላምዳት አደረጉ። በተጨማሪም እንዲህ በማለት ለሁለቱም ተጋቢዎች ዱዓ አደረጉላቸው። ጌታዬ ሆይ ቤታቸውንና ዝርያቸውን ባርክላቸው። በኮሳሳዋ የአልይ መኖሪያ ቤት ውስጥ ለአልጋ ምንጣፍ ከሚሆን የበግ ቆዳ በቀር አንዳች ነገር አልነበረም። ጋብቻው በተፈጸመ ማግስትና በጠዋቱ ነብዩ ሰለላሁ ዐለይሂ ወሰለም ወደ አልይ ቤት በመሄድ በሩን ቆረቆሩ። በመልካም ጥሪው ሰምታ በረካም ጥሪውን ሰምታ ወደ ውጭ ዘለቀች። ከበር ላይ የነበሩት ነብዩ ሰለላሁ ዐለይሂ ወሰለም የእሙ አይመንን ወንድሜን ጥሪልኝ ሲሉ ጠየቋት። እርሷም በሁኔታው ተገርማ ወንድመውን ልጅወትን ያገባውን አማችን ማለትዎ ነው ስትል የማረጋገጫ ጥያቄ ጠየቀቻቸው። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም አልይን ረዲየላሁ አንሁ ወንድሜ ብለው የጠሩት ከሂጅራ በኋላ ሙስሊም ሁሉ በወንድማማችነት ሲቆራኝ ከአልይ ጋር በወንድምነት ተቆራኝተው ስለነበረ ነው። ረሱል ሰለላሁ ዐለይሂ ወሰለም ቀደም ሲል የተናገሩትን ንግግር ድምጻቸውን ከፍ አድርገው እንደገና ደገሙት።
አልይም ድምጻቸውን እንደሰማ ወደ ውጭ ወጣ። ረሱል ሰለላሁ ዐለይሂ ወሰለም የአላህ እዝነት እንዲሰፍንበት ዱዓ ካደረጉለት በኋላ ስለ ፋጡማ ሁኔታ ጠየቁት። እርሷም በአክብሮትና በፍርሃት ተሸብሽባ ወደ እርሳቸው መጣች። በእውነቱ ከቤተሰቤ ሁሉ ለኔ ውድ የሆነውን አጋባሁሽ በማለት ጋብቻዋ መልካም መሆኑንም አረጋገጡላት። በእርግጥ ፋጢማ ረዲየላሁ አንሃ ለእርሷ እንግዳ ከሆነ ሰው ጋር አልተጋባችም። አልይ ረዲየላሁ አንሁ በአንድ ቤት አብሯት ያደገ፣ በልጅነቱ ኢስላምን የተቀበለ፣ በጀግንነቱና በብልሃትነቱ የታወቀ እንዲሁም የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም በዱንያም በአኼራም ወንድሜ ብለው የጠሩት ሰው ነው። ፋጢማ ረዲየላሁ አንሃ በአልይ ቤት የነበራት ህይወት ልክ እንደ አባቷ ቤት ቀላልና የቤት ወጪዋም ውስን ነበር። በእርግጥ የአልይ ንብረት በጣም ዝቅተኛ ከመሆኑ የተነሳ አንዳንዴ ለቤት ወጪ እየጠፋ በችግር አሳልፈዋል። ከነቢዩ ሰለላሁ ዐለይሂ ወሰለም ልጆች ሁሉ የገንዘብ እጥረት ላለበት ሰው የተረዳችው ፋጢማ ብቻ ነበረች። በዚህም ምክንያት ችግርን ለማስወገድ ብዙ መስራት ነበረባቸው። በመሆኑም ፋጢማ ረዲየላሁ አንሃ በእህል ፍጭነት፣ አልይ ረዲየላሁ አንሁ ደግሞ በውሃ ቀጅነትና አመላላሽነት በመስራት ኑሯቸውን ይገፉ ነበር። አንድ ወቅት ለአልይ እጆቼ እስከሚያብጡ ድረስ ፈጨሁ በማለት ድካሟን ብትገልጽለት፣ እርሱም ህመሙ በደረቴ እስከሚሰማኝ ድረስ ውሃ ቀዳሁ ሲል መለሰላት። በተጨማሪም አላህ ለአባትሽ ከሰጣቸው ምርኮኞች አንድ አገልጋይ እንዲሰጡሽ ጠይቂያቸው በማለት የመፍትሄ ሀሳብ ለፋጢማ አቀረበ። ከአባቷ ዘንድ ስትፈራ ስትቸር የሄደችው ፋጢማ ጉዳዩን ሳትፈጽም ቤቷ በመመለሷ እንደገና ከባለቤቷ ከአልይ ጋር ተያይዘው ወደ አባቷ ዘንድ ሄዱ። ከዚያም እንደደረሱ ሀሳባቸውን ቢገልጹላቸው ነብዩ ምርኮውን የማካፍለው ለእናንተ ሳይሆን በችግር የሚቆራመዱት ለአህሉ ሱፋን ተቀማጭነታቸው መስጊድ ውስጥ የነበረ ችግረኛ ሙስሊሞች ነው። ከነርሱ አንዳች የማስተርፈው አይኖረኝም ሲሉ መለሱላቸው። አልይና ፋጡማ ረዲየላሁ አንሁም ወደ ቤታቸው ተመለሱ። በዚያን ዕለት ምሽትም ለመኝታ ከአልጋቸው እንዳረፉ ነብዩ ሰለላሁ ዐለይሂ ወሰለም በራቸውን በመቆርቆር የመግባት ፍቃድ ሲጠይቁ ሰሙ። እንዲገቡ ከፈቀዱላቸው በኋላ ከመኝታቸው ለመነሳት ሲጣደፉ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ባላችሁበት እርጉ በማለት ከአጠገባቸው ተቀመጡ። ከዚያም ቀደም ሲል ከእኔ ዘንድ መታችሁ ከጠየቃችሁኝ በላጭ የሆነ ነገር ልንገራችሁን ብለው ጠየቋቸው። እነሱም ፈቃደኝነታቸውን ገለጹ። ጅብሪል አለይሂ ሰላም እንዲህ ሲል አስተምሮኛል። ከእያንዳንዱ ሶላት በኋላ 10 ጊዜ ሱብሃንአላህ፣ አላህ እጅግ የተጠራራ ጌታ ነው። 10 ጊዜ ደግሞ አልሐምዱሊላህ፣ ምስጋና ለአላህ ተገባው። 10 ጊዜ ደግሞ አላሁ አክበር፣ አላህ ታላቅ ነው። እንዲሁም ከመተኛታችሁ በፊት እያንዳንዳቸውን 33 ጊዜ ይበሉ አሏቸው። የብርታት ክኒን መሆናቸውንም አወሱላቸው። አልይ ስለዚህ ጉዳይ ሲያወሱ እነዚህ ዚክሮች ነብዩ ሰለላሁ ዐለይሂ ወሰለም ካስተማሩን ወዲህ አንዲት ወቅት አምልጦኝ አያውቅም ሲሉ ተሰምተዋል። ፋጢማ ረዲየላሁ አንሃ ያሳለፈቻቸውን ከባድና አስቸጋሪ ጊዜያት የሚያወሱ ብዙ ዘገባዎች አሉ። በዚህ ዘገባዎች መሰረትም አብዛኛውም ጊዜ ከቤትላ የዕለት ጉርስ
እንኳ አይገኝም ነበር። አንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም ስለነበራቸው የሚቀመስ ፍለጋ በአንዷ ሚስታቸው ቤት ወደ ሌላኛዋ ሄዱ። ነገር ግን ከአንዳቸውም ዘንድ ምግብ አልነበረም። ከዚያ ሁኔታ ላይ እያሉ ድንገት የሚበላ ቢያገኙ ቁራጭ ስጋና 2 ቁራሽ ዳቦ ለፋጢማ ላኩላት። በሌላ ጊዜም ወደ አቡ አዩብ አልአንሷሪ ቤት ሄደው ምግብ ቢቀርብላቸው የተወሰነውን ለፋጢማ ወሰዱላት። ፋጢማም ረዲየላሁ ዐንሃ በተራዋ ረሱል ሰለላሁ ዐለይሂ ወሰለም እንዳልበሉ ካወቀች ያገኘችውን ምግብ ትወስድላቸዋለች። አንድ ጊዜ የገብስ ዳቦ ብትወስድላቸው ይህ ምግብ በ3 ቀናት ውስጥ አባትሽ ለመጀመሪያ ጊዜ የበላው መሆኑን ነው ሲሉ ነገሯት። በሌላ ዘገባ የሚከተለው መልኩ ጥያቄ እንዳቀረበች ተናግሯል። እኔና አልይ ያለን አንድ ፍራሽ ነው። እሱም አንድ የፍየል ቆዳ ነው። ሌሊት እንተኛበታለን፣ ቀን ደግሞ የግመሉን ለማስቀመጥ እንጠቀምበታለን። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ሲመልሱ ፋጢማ ትዕግስት ይኑርሽ፣ መልእክተኛው ሙሳ ዐለይሂ ሰላም እና ሚስቱ የነበራቸው ፍራሽ አንድ ብቻ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰብ በሀገር በውጭም ያላችሁ ሰላማችሁ ብዙ ተረፍረፍ ይበልልኝ እያልኩኝ ክፍል 3 እንግዲህ ይሄን ይመስላል። ክፍል 4 ይቀጥላል። እስከዛው ድረስ ሁላችሁም በያላችሁበት ያላህ ሰላምና እዝነት አይለያችሁ እያልኩኝ በዚህ ሰነባበታለሁ። መልካም ጊዜ ለሁላችሁ።